ሰላም ውዶቼ ዛሬ ተዋናይ አሌክስን የሚገርም ፕራንክ እንሰራዋለን። ከዛ በፊት ግን ለምን ቀበና የተገኘው ይመስላችኋል? ምክንያቱም ይሄን የመሰለ ቪው የሚገኘው ዴማር ሪል ስቴት ፊት ለፊት ነው። በባለፈው በናቲ ባርበር ፕራንክ ላይ ያስተዋወቁት 3.5 ሚሊዮን ብር የሚሸጡ ቤቶች ተሽጠው አልቀዋል። በጣም ደስ ይላል። የቀሩት በጣም ጥቂት ሰፋ ያሉ ካሬዎች ብቻ ናቸው። አሁን ደግሞ ቀበና ፊት ለፊት የሚገኝ ዴማር ሪል ስቴት ለመኖሪያ ለኢንቨስትመንት ምቹ የሆነ ከ10 በላይ ኤምባሲዎች ያሉበት ኢንተርናሽናል ትምህርት ቤቶች የሚገኙበት የሚገርም ሎኬሽን እዚህ ላይ እየተገነባ ያለው በ2 ዓመት ተኩል ወደ እናንተ የሚደርስ እናንተ የምትከፍሉት 15% ብቻ ነው። ሙሉ ክፍያ ለምትከፍሉት ደግሞ በ6.7 ሚሊዮን ብር ማለትም 35% ቅናሽ ተደርጎ ተዘጋጅቶላችኋል። የሚጠበቀው ከናንተ በስልክ ቁጥር መደወል ነው። ያዳብላችሁ ለምትደውሉ ለየት ያለ ኦፈር ይጠብቃችኋል። ወደ ፕራንኩ እንሂድ ተመልካቾቼ። አሁን ተዋናይ አሌክስን ፕራንክ ልናደርገው ነው። እየመጣ ነው። አይዲያውን ልንገራችሁ። እኔ እንደምታዩኝ አይነ ስውር ሆኜ ሳሊ እንደዛ ሆኜ ነው አክት ማደርገው። ልክ እሱ የሚመጣው እንትን ለማድረግ ነው፣ ስዕል ለመውሰድ የተሳለ ስዕል። እዛ ሲመጣ ሰርፕራይዝ እናደርገዋለን። አንተ ቁጭ ብለህ ላይቭ ነው መስለው ነው የምለው። በደንብ ነው ማስጨንቀው። ያው አይነ ስውር ነው ብሎ ቶለሬት ያደርገኛል ብዬ አስባለሁ። ምክንያቱም ከሳምንት በፊት አግኝቼዋለሁ፣ ምሳ በልተናል አብረን። አይነ ስውር መሆኔን አሳምኜዋለሁና በደንብ ነው የምጫወትበት። ማስመሪያ ይዣለሁ፣ ፊቱን እየለካው ምናምን። በስማ በቃ የሚገርም ፕራንክ ጠብቆ እና የሱንም ምን ያህል ቶለሬት ያደርጋል የሚለውን አብረን ምን ፈትን ይሆናል። አሌክስ ጉድፈላ ሰላም እንዴት ነህ? ሰላም ነህ? እንዴት አለህ? ሰላም ነህ? ደህና ነህ? እንዴት ነህ? አስጠበቀን እኮ። እንዴት ነህ? እንዴ እደውላለሁ ምሳ ጋብዛለሁ ብለህ በዛው ጠፋ። ምን የኑሮ ጉዳይ? ኧረ ምን የኑሮ ጉዳይ ነው ትላለህ? ምን ዛሬ እኮ ደህና ነህ? እንዴት ነህ? ሁሉ ሰላም ነው? አለሁ። ወየ እንዴት ነው አላችሁ? እንዴ ብርሃን አለ አማን ነው ሬክስ አለ። ደውዬልህ አታነሳም እኮ የሆነ ነገር ታዘዝታሽ። እሺ ታዘዝ። እና የት ነህ? ወጣህ እንዴ? ልጨርስ እንትና የሆነ ነገር ያዛል። እሺ ያዛል። እና ትወጣለህ? ስንት ሰዓት ነገ ነው? እኔ ወደ 24 አካባቢ ላይ ጨርሻለሁ። ከወጣህ ና እና ቀጥታ እዛ እንዳገኘው አሌክስ። እሺ ወይ አለ አውራን እንጂ ምንድነው? እሺ ስልክ ይዤ እኮ ነው። ይደርሳል ስልክ። እንዴት ነህ? እሺ እደውልልሃለሁ። እሺ አልጨረሰም ስልክ? አዎ ስልክ ያወራ። አውራ ችግር ሰላም ነው? ሰላም ነው። ስልክ ይዤ እኮ ነው። ይቅርታ በጣም እንዴት ነህ? አማን ነው? ሁሉ ሰላም አለው ይመስገነው። ደህና ነኝ። ስም በልቼ ጠፋሁ አንዴ። ኧረ እንደሱ አይባልም። ቡና አይ ቡና እንኳን ጠጣ እንጂ። አይ ቡና አልጠጣም። ትንሽ ስለምቸኩል ነው። ቀልያ ቡና ቸኩላለሁ። ደስ አላለውም። ገብቷል። ጥብስ እንዲጋበዝ ፈልገው። አይ አይደለም፣ የሆነ ስራ ስላለብኝ አሁን ይኸው የስራ ስልክ እያወራሁ ማርያም። ዛሬ ሳልጋብዝ አትሄድም። ቸኩያለሁ ብሎ ነገር ስራ። አይ ምንም ማለት ነው። ኧረ የሆነ ነገር ወሰድ። ምንም ማለት ነው ወይ የሆነ ነገር ወሰድ። ኧረ ምንም አትጨነቅ። ቡና ቢያንስ ቡና አልደከመም። ውሃ ወይ ጠጣና የሆነ ነገር ወሰድ። እናት አይ ቆይሽ ቡና አልጠጣም። ወይ ቡና አለ እሺ ሁለት ለኔም አድርግልኝ። ልድገም እና በቀጣ አይ ልትሄድ ነው? በጣም ተጠጣና አንድ ጓደኛ ያለ እንደዚህ ቡና እየጠጣ የጠቆረ አይነት እንደዛ ያለ ነው የሚቀልደው። ከዛ ባለፈው ራሱ ምን ያስፈራል ሲባል ለሊት ሽንቴን መሽና አይም እኮ ማን ነው? ምንድን ነው እሱ? ጓደኛ ነው እሱ። ቀልደኛ ጓደኛ። እኔንም ቀልድ አስተማረኝ። አሁን ምን ያስፈራል ይባላል። በለሊት ሽንት መሽናት ምን ያስፈራል? ያ ስለምን ከዛ ባለፈው ደግሞ ደብረ ዘይት እየሄድን አንዳንዴ ይረሳዋል እንትን መሆን የራሱ። ከዛ በመስኮት እንደዚህ ነው ስማ አለ ጋዳ ስማ አለ ብሬክስ ያለፈናል። ምን ቢሆን ጥሩ ነው? አህያ
እሺ እየደረሰ ነው የጀበና በቃ እየደረሰ ቡና መጣላት ሄዳለች የሳክ ጥሩ ነው ቡና መጠጣት ይከም የሳክ ቡና መጠጣት ጥሩ ነው ይሄ አይ አሪፍ ነው ተጫወት ባለፈው እስካሁን ኮት እየተሰማች ይሄ ምግብ እየበላ እንትኑ አደናቅፎኝ አልወደኩ እስካሁን አለች እንዲጎ ያ ረሳው ወድቋል ብሎ አለበት ሽንት ቤት አይ ረሳት ግን ተሽላ ግን አሪፍ በቃ ደህና ነው አላለ ደህና ነው ጥርሱን ስበላ ጠግኖኝ ስጋው ዘንድሮ ነው አምሳ ጋብዘኛ ከዛ እኔ ሲያቀብጠኝ ምን ብንጦር ጋብዛለሁ ኪሎ ጋብዛለሁ በዛው ጠፋ ችግር የለውም ዛሬ ተጋብዛዋላ አረ ሮቡን ጋብዛለሁ እኔ ምንድን ቡና አትምጣ ቢሆንና ያ የጀበና አዛላ ትደርሳለች ቡና ትደርሳለች እንትኑን እስከዛ እንትን አድርጉና እንትኑንም ጀመራ ቡና ሰሎን አምጥታችሁታል ቻርቱ ሱና አለ ምን ሆነ ትጀምር ነው እሺ ቡና እስኪደርስ ምን እዚህ ጋር ምስልህ እዚህ ጋር ነው እና እዚህ ቁጭ ብለህ እንዳለ ሆኖ እንትና ቻርቱ እዚህ አለ ከዛ እዚህ ቁጭ ብለህ ሊስልህ ያያየ እንደዛ የኔ ቆይ አንዴ ቆይ አልተነጋገራችሁም እንዴ ነግሬያለሁ አሌክሲ ሳሊ ነኝ ብዬ አስተዋውቆን ነበር ኮሰሉን ሰል ሰጣለው ምናምን ብለኝ ሲዬ ነው እኮ የምስጠው እኔ እኮ ላይቭ ነው የምስለው እንደዚህ ያየሁ ስላለው ተሰጠው የሱ ነው ከዛ አይቆይም 5-10 ደቂቃ ሲዬ ተሰጠው ሲዬ ነው የምሰጥ እዚህ ጋር የለም እንዴ አሳየቱ እኔ ነግረዋለሁና እሱ ነው የሚስለው ለዛ ላይቭ ነው የሚስለው የነገረው መስለኝ እኮ ነው 15 ደቂቃ እንኳን አይፈጅም እንደሱ አይደለም ዋናው ማስታወሻ መሆኑ አይደል እኮ ማስታወሻ ስል ሰጣለው ምናምን ነበር እኮ ዲስ ማስታወሻ ስለ አሁን ይስላል እዚህ ያለው ቻርት እና ማለት ነው አሁን ቡና እስኪደርስ ወዲያው ነው የሚጨርሰው በጣም ጎዝ ነው አይደለም አሁን ስራ አለኝ አልችልም እኮ እያልኳል እኮ ቡና እስኪደርስ ነው አሌክስ ምን ያው አይደለም እኮ ችግር የለውም እኮ መሄድ ፈልጎ ነው መተ ለከ መሳሉን ነው አይ አይደለም እንትን ነው ይኸውልህ አሁን የሥራ ቦታ እየተደወለልኝ እዛ ደርሼ እኔ አሁን ሰሉን ሰጣለሁ ምናምን ስላልከኝ ነው ትናንት ሙሉ ቀን እኮ ጠብቀን አልመጣ ዛሬም እንደዚህ ልታረገኝ ነው አይደለም አሁን እኮ ስራ ስላለኝ ነው እኮ ስል የተሳለ ነበር የፈለከው ነው እንደሱ ነበር አይደል ያወራነው አነ እንደዛ እኮ አልተረዳኸኝማ እኔ እኮ ለስል ነው ያሰብኩት ነግሬሃለሁ ከመኪና አደጋ በኋላ ወደዚህ ስል እንደዚህ ላይቭ ሄጄ ያለው ነገር ነው የሚሰራው አስተያየት እዛው እንዲሰጡ ገብቷል ኦኬ ምክንያቱም አያምንም አሁን በቃ 15 ደቂቃ ነው ስማ የት ነህ ስንት ደቂቃ አለ እዚህ ነኝ ስማኝ ልንገርህ ብዙ ጊዜ ማለት ነው ስትስል እንትን ነው የሚሆነው የሌላ ሰው አይነ ሰው ስለሆንክ የሌላ ሰው ስለህ ያመጣህ ነው የሚመስላችሁ ታልምን የሌላ ሰው የመጣው እንዳይመስል እንደሰለህ እኮ ስለዚህ በደንብ እኔ ተዘጋጅቼ መጥቼ ምናምን አይቻልም ምንድነው ደቂቃ ነው የሚፈጅበት ስሉ ልትጨርሰው በቃ መሄድ ፈልጎ ከሆነ አይነ ሰው ነው እንደዛ አይደለም አይ ይሄድ ተው እንደዛ አይደለም አይ ይሄድ በቃ ስራ እየተደወለሰ ነበር ሌላ አይደለም እንደዛ አይደለም ኧረ በማርያም እንደዛ አይደለም ስኳር ላድርግልህ ለሱ አይደለም የልስም አይደለም ተወቃለሁ ሁሉም እንደዚህ ነች ኧረ በማርያም አይደለም ሂድ ቆይ ተረጋጋ እንጂ ወንድሜ ምን መሰለህ ሁለት ቀን እየተደወለሰ ነበር ነው ነግሮኛል እዛ ይሄው እኮ አሁን አጠገብህ እያወራሁ አይደል እንዴ ሁለት ቀን አስጠብቀህ ስራ ላይ እንትላለህ አይነ ስውር ባልሆነ እንዴት ችግር የለውም ባንተም ይደርሳል ስኳር ትፈልጋለህ እንዴ አለኝ ስራ ስራ እኔ እኮ አሁን እዚህ መጣብኩኝ ከሆነ እኮ ነው እመጣለሁ እኮ ተመልሼ ማርያም እመጣለሁ እኔ ከፈለክ እመጣለሁ አትመጣም ግን ሂድ እኔ ራሱ አልጠብቅም ሂድ ችግር የለም ግድ የለ ሂድ በቃ 10 ደቂቃ ናት 10 ደቂቃ ይሁን እያወራሁ 10 ደቂቃ ተው በቃ አይነ ስውር ብሎ ነው ሂድ የኔን አንተ ቢሆን አረ እንደው ተረነን በፈጣሪ ተረዳኝ እንደሱ አይደለም እኮ ተረዳሁ በቃ ሂድ እንደዛ ከሆነ ሂድ እንደዛ ባስባብ አብረን ሰንበላል ነበር እንዴ እዛን ጊዜ እኮ ምሳም እኮ ግድ ሆነ መጥቼ ነው የጋበዝከኝ ማለት ነው ሰው ካከበርክ እንዴት ነበር ያወራህ እሺ ብለህ አይደል መጣህ ብራ አረ በፈጣሪ እንደሱ እንዴት ስራልኝ ትላለህ 5 ደቂቃ ልትሰጠኝ ነው መጣሁ
5 ደቂቃ አግኝቼ እኮ እንለያያለን ያልከኝ እኮ በፈጣሪ አውቃለሁ ታዋቂ ነህ ገንዘብ አለ አረ በከኔ ምንም አትጠቀም ምን ያሰብኩት አረ አይደለም እንደሱ አይደለም እኮ ልክ በማርያም እንደሱ አይደለም ያሰብኩት እንደው ሂድ አረ በፈጣሪ ቆይ ወንድሜ አንድ ተረጋጋ አይ በቃ ከኔ ምንም አይጠቀም እሺ ቆይ ምንስ ብሎ እሺ ደቂቃ ይበቃል እሺ በቃኝ አረ እንደው በማርያም በማርያም ሆነ በቃ 10 ደቂቃ አረ በማርያም እንደሱ አይደለም ያሰብኩት አሌክስ ይስማው እያየው እያለቀሰ እኮ እኔ እንደሱ አይደለም ያሰብኩት እንዴ 10 ደቂቃ ቆያለሁ ብትልስ 10 ደቂቃ ብቻ ውስጥ ማለት እንደተከታተል 10 ደቂቃ ብቻ ወይ መጀመሪያ ቢነግረኝ እኮ እሺ ነው 10 ደቂቃ ናት 10 ደቂቃ ይበቃል አይደል እንደዚህ እንደ ጉርድ ፎቶ ስለዋል በቃ ሙሉ አይደል ሙሉ ነው ስለው ወይስ ጉርድ ፎቶ ነው ትንሽ ነው እኮ ፊቱ እኔ እኮ ማስታወሻ ነው በደንብ ፊቱ ነው ስለዋል በቃ ፊቱን 10 ደቂቃ ይበቃል እኮ አንተ ጎበዝ አይደል እንዴ እሺ ቆይ አረ ቆይ አንድ ስልክ ልደውልሽ ቆይ 10 ደቂቃ ብቻ እኮ አንድ ስልክ ልደውልሽ እሺ እስከዛ ይሳለስ ነግራለሁ ቆይ እንዳትጀምር አስመራ ቆይ አመጣ ብሬክስ ካሜራ ግን ካዲኔ ቼክ ጎረስከ ወረቀታት ካን የምስልና አንድ በቃ መጣ 10 ደቂቃ አላ መጥቻለሁ መጥቷል በቃ ጀምር ቶሎ ብለህ አይ መስታወሻ ስለሆነ ያው ተወዷል ስለዚህ ቆይ ወዴት ነው ቆይ በዚህ እሺ በዚህ ቆይ ቆየኝ መልሼ ልደውልልህ አንዴ ቆይ እስቲ አንዴ ጠብቀኝ እሺ ትንሽ ቀጠል ከዚህ በላይ ሳለ ማስታወሻ ከዚህ ጉርድ በቃ ጉርድ በጣም እንትን ቢሆን ቢሆን እኮ እሺ ቆይ በዚህ ኧረ በማርያም ሰዓት የለኝም እኔ ቆይ አንዴ በደንብ አሪፍ አድርገን ያሳልከው ቆይ ያዘው ፊሊ ቁጫር አስቀምጠው አሪፍ ነው በጣም በቃ ስለ አሌክስ ስለጨረስክ ማስታወሻ ገንጥለስተው ይኸውና ከወደደው እሺ ገንጥለው ወይ እንደዛ ያለ ገንጥለውና አይ መጀመሪያ አይቶታል ይወደውታል ቆይ አሪፍ ነው ወደዋል አሪፍ ነው ቆንጆ ነው አሪፍ በጣም ቆይ ለምን ታሻለህ ያው ቆንጆ ነው ከመቼ ወዲህ ነው አይነ ስውር ሰው አለሽ ባለፈው ድራማ ነበር ፎቶው ቆይ የተሳለውን ስዕል ግን ማለት ነው እንደውም ላንተ ቀለል አድርጌ ነው የሰራው እነ ሄኖክ ድንቁ ፖስት አልተደረገም ሄኖክ ድንቁ ቆንጆ አድርጌ ፋንክ አድርጌዋለሁ ጸባይ ያለው ምናምን ምን ተሰማ ያስቃል ወደድከው አይደል ስዕሉ በቃ ቆንጆ ነው አለ እኮ ስዕሉ ስዕሉን ቅረጽልኝ ያዘው በቃ
ምን ሆነ ነው ግን ጀስት ፍራንክ ነው ያደረኩት። ባለፈው ምሳ ስንበላ የነበረችው 15-20 ደቂቃ አይነ ስውር ሆኜ ስክሪፕት ነበር። ሄኖክ ድንቁ አሁን ፖስት አድርገዋል። ሄኖክ ድንቁ የሚገርም ሪአክሽን ያለው ሁሉ አርቲስቶችን ፍራንክ እያደረኩ ነው። ከመቼ ወዲህ ነው ብያለሁ። ግራ ገብቶኛል። መጀመሪያ ስጠታለች ጠይቅ እንዴት ነው የነበት የታል ማይክ ይሄ ማይክ የመጀመሪያ ቀን ያገኘውም ቀን እንደዚህ ነበር። ካሁንም እንደዚህ ነበር። አታይ በከለና አራይ ማርያምን አይን ራይ ለምን ያለቀስከው? አይኑ እኮ በቃ አታ ማርያም ዝምገር ከራ የኔ ሶፍት አለሽ እና ሶፍት አለ ሶፍት ሲሆንሽ ችግር ነው። አዝነልኝ ነው በጣም ሶፍት በላስ እሺ ነው ቦታው ግን ረግተዋል። አይ በቃ ይረገጥ እንዴ አንተ ሰማኝ ነበር። በጣም ይቅርታ ማርያም ትሰር ካሜራ ውስጥ ይታያል። በጣም ያለቀስ ማርያም በቃ ሶሪ በጣም ይቅርታ ተንበርክኬ ነው ይቅርታ ማለት እግዚአብሔር ሰረብስ ሶሪ ማርያም ይቅርታ እሺ ይቅርታ ችግር የለም ይቅርታ እሺ ይቅርታ ምንድን ነው ቀይ ካሜራ አጥፋለሁ እሺ ምንም ያለቀስከው አንተ ናደህ ነው በፕራንኩ በእኔ ያዝነህ ነው? አዎ በጣም አይ በፕራንኩም አይደለም ሁኔታው በጣም እንዴት ቻልከኝ? ጎበዝ ነህ ጎበዝ ነኝ በጣም ጎበዝ ነህ የምር ጎበዝ ነህ በጣም አልጠበቅኩም እኔ እንደዚህ አዎ ባለፈውም አሳምኜሃለሁ አርቲስት ስለሆንክ እንዳትጠረጠር ነው መጥቼ ምሳ የበላሁት አይነ ስውር ሆኜ በልቼ ነው የጨረስኩት ከዛ ቤት የሄድኩትና ይሄንን ያደረኩት እንድታምን ነው እኔ ደግሞ በዛ ስሜት ነው የመጣሁትና እንዴት ከመቼ ወዲህ ነው አይነ ስውር በጣም ወይ ተጠራጥራለህ ብዬ ነው ስለ የተዘጋጀ ስዕል አለ ያልኩ ከዛ ክጄሃለሁ እኮ ኧረ የተዘጋጀ ስዕል አለ አይ ነው ግን በጣም የዋህና እንደዚህ ችለህ መቆየትህ አድንቄሃለሁ አልተቀየምክማ በፍጹም አልተቀየምኩም ወይኔ ፕሮሚስ ማርያም እኔ እንደዚህ ታረጋኛለህ ብዬ አይደል የመጣሁት በቃ እንዴ ምሳ እንበላለን ምናምን ተባብለናል ላስታይም አሁንም እንደገና ድጋሚ እንበላለን ብዬ ነው እንጂ ሰጣለሁ ያልከኝ ስል እንዴት የለም ምናምን እያልኩ ነበር ከዛ በቡና ብቻ እንኳን የማይሆንኩኛ ዋናው እንኳን አየህ በጣም ነው ማደንቀህ እንዴ እንደዚህ ሁለተኛ ግን እንደዚህ ፕራንክ አታርግ ስሜት ያደርጋል በጣም ይረብሻል በጣም ምን ትዕግስትህን አልተፈታተንኩም እንዴ በጣም ነው ወደ አፍ እንደዚህ ያስጠጋ አሬ በጣም ረብሽከኝ እንጂ እንዴ ከመቼ ወዲህ ነው እንደዚህ አይነት ነገር ይደረጋል ብያ እኔ ስለዚህ አይቻልም አይነ ስውር አይ እኛ የፈለግነው ምንድነው ያንተን መታገስ ለማወቅ ነው ምን ያህል ታገሳል የሚለው ነው አይነ ስውር ካራክተር ያደርግነው ትክክለኛው አዘኔታው እንዲመጣ ነው ኖርማል ሰው ከሆነ ሜቢ ሊደበር ስለሚችል እና ሰው እያየ ነው ብዙ ሰው ነው ያለው ምናምንና ሰው ምንም አልመሰለህም አክብረኸኛል በጣም ነው የማመሰግነው የምሬን ነው ቴንክ ዩ በጣም እስካሁን እያየኝ ነው አላመንም ምንም ብሮማ ነው ቴንክ ዩ በጣም ቴንክ ዩ ሌላ ነገር እስከተትከኝ እንግዲህ ለዚህ ክሳለሁ ማርያም ፕሮሚስ የምገባው የፈለከውን ጊፍት እገዛለሁ አስፈላጊ ከሆነ ይቀርጻል ሙሉ ሱፍ ሊሆን ይችላል የፈለከው ሙሉ ልብስ ሊሆን ይችላል እኔ ይቀጣለሁ ማርያም ፕሮሚስ ማለት ነው እና እክሳለሁ ዋው ቀናል የምትለው ነገር አለ ዶሪስ እኔ ምንም አሳምኜሃለሁ ካሳመንኩ ያው የምር ነው አዎ እንደዚህ አይነት ነገሮች በጣም ይረብሻሉ አንዳንድ ጊዜ ባልተጠበቁ ሰዎች ውስጥ እንዲህ አይነት ነገሮች ይመጣሉ አሁን እኔ በፍጹም አልጠበቅኩም ከዚህ በኋላ እንደዚህ አይነት ነገር በጣም ልጠነቀቅ ነው ማለት ነው እና አስተማሪ ሆነ በጣም አስተማሪ ነው አይ ፊል ሶሪ በጣም ነው የተሰማኝና ዋው ስለዚህ ፍራንክ ተደርጓል ያመነ ሰው ደግሞ ሰብስክራይብ እንዲያደርጉ ኢንቫይት አድርገልኝ ባካችሁ ላይክ ሼር ሰብስክራይብ አድርጉ እንደዚህ አይነት ነገሮች እኔ አሁን ሌላ ስሜት ውስጥ ነኝ ያለሁት በቃ ይረጋጋው ነው